ጤና ይስጥልኝ ክቡራትና ክቡራን የቻናላችን ቤተሰቦች፣ በመካከለኛው ምስራቅ ያለው ውጥረት አድማሱን አስፍቶ ቀጥሏል። ፕሬዝዳንት ትራምፕ የኢራንን አቅም አዳክመናል ሲሉ፣ ኢራን ደግሞ ገና ላያችሁትን ዘግናኝ ጥቃት ይጠብቃችኋል በሚል ዝታለች። በሌላ በኩል ደግሞ በዚህ ጦርነት ውስጥ አንድም ጥይት ሳትተኩስ አሸናፊ የሆነች ያለች ሀገር አለች። ፈጣን ዜና የተባለውን ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫን አትዘንጉ። ወደ ዝርዝር መረጃው እናልፋለን። የትራምፕ መግለጫና የኢራን ቁጣ። ትራምፕ የኢራን ጦር መዳከሙን ተናገሩ። የኢራን ምላሽ ደግሞ መሬት ላይ ያለው እውነታ ሌላ ነው የሚል ነበር። ባለፈው ምሽት ፕሬዝዳንት ዶናልድ ትራምፕ ለዓለም ባስተላለፉ መግለጫ የአሜሪካና የእስራኤል ጥቃት የኢራንን ወታደራዊ መዋቅርና የሚሳኤል ክምችት ሙሉ በሙሉ በሚባል ደረጃ ማውደሙን ገልጸዋል። ይሁን እንጂ ይህን ንግግር በቴህራን በኩል ከፍተኛ ተቃውሞ ገጥሞታል። የኢራን ቃል አቀባይ እንዳሉት ዋሽንግተን የመታችው ስትራቴጂካዊ ያልሆኑ ቦታዎችን ነው። መሳሪያችን ተመታ ቢሉም እኛ ግን መተኮሳችንን አንድም ቀን አላቆምንም በማለት የአሜሪካን የስለላ መረጃ ደካማ ሲሉ አጣጥለውታል። የአልጀዚራ ትንታኔና የባለሙያዎቹ እይታ። የኢራን የከርሰ ምድር መሳሪያዎች ሚስጥራዊነት። ታዋቂው የዜና ወኪል አልጀዚራ በጉዳዩ ላይ ያነጋገራቸው የለንደን ኪንግስ ኮሌጅ ተመራማሪ ሪያን ክሪግ የአሜሪካ ፕሮፓጋንዳ ከመሬት እውነታ ጋር እንደማይገናኝ ይናገራሉ። ኢራን እጅግ የተራቀቁ መሳሪያዎቿን በከርሰ ምድርና አሜሪካ በማታወቃቸው ሚስጥራዊ ቦታዎች ደብቃ መቆየቷን ጠቁመዋል። ጦርነቱ በቆየ ቁጥር የእስራኤል መከላከያ ስርዓቶች እየደከሙ ሲመጡ፣ ኢራን ግን አሁንም ኢላማዎቿን በጥራት የመምታት አቅሟ አልቀነሰም ይላሉ ተንታኙ። የኤሚሬትስ ስጋትና የገንዘብ ድጋፍ። የኢኮኖሚ ቀውስና የ272 ሚሊዮን ዶላር ድጎማ። ይህ ጦርነት ቀጠናዊ ተጽዕኖ በርካታ ሀገራትን እየፈተነ ነው። በተለይ የተባበሩት አረብ ኤሚሬትስ በንግድና በቱሪዝም ዘርፍ ከፍተኛ ጫና ደርሶባታል። የሆርሙዝ ወሽመጥ መዘጋት የነዳጅ ዋጋን ከማናር ባለፈ የኤሚሬትስን ቢዝነሶች ክፉኛ ጎድተዋል። ይህንን ለመቋቋም መንግስት 272 ሚሊዮን የአሜሪካ ዶላር የሚሆን የማገገሚያ በጀት መድቧል። ይህ በጀት ዱባይ አሁንም ለኢንቨስትመንት ምቹ መሆኗን ለማረጋገጥ የታለመ ነው። የጦርነቱ እውነተኛ አሸናፊ ቻይና በነዳጅና በመሳሪያ ግብአት እያተረፈች ነው። አሁን ወደ አስገራሚው ነጥብ እንለፍ። አሜሪካ፣ እስራኤል እና ኢራን ሲፋለሙ እያየች ቢሆንም በስተጀርባ ግን ቻይና ትልቅ ትርፍ እያጋበሰች ነው። ለምን ቢባል ቻይና ጦርነቱ ከመጀመሩ በፊት ለ4 ወራት የሚበቃ 1.4 ቢሊዮን በርሜል ነዳጅ አከማችታለች። ለአሜሪካ ጦር መሳሪያ መስሪያነት የሚያገለግሉት እንደ ኮባልት ያሉ ማዕድናት 70% የሚመጡት ከቻይና ነው። አሜሪካ ቻይናን እየተዋጋች ቢሆንም መሳሪያ ለመስራት ግን የቻይና ማዕድን ያስፈልጋታል። ቻይና ጦርነቱ ሲያበቃ የወደሙትን መሰረተ ልማቶች ለመገንባት ኮንትራክቶቿን አሁኑኑ እያዘጋጀች ነው። ስለዚህ በጦርነቱ አንድም ወታደር ሳታሰልፍ በኢኮኖሚው ረገድ ግን ቻይና ብቸኛዋ አሸናፊ እየሆነች ትገኛለች። ውድ ቤተሰቦች፣ በመካከለኛው ምስራቅ ያለው ሁኔታ ከወታደራዊ ግጭት ባለፈ የዓለምን ኃይል ሚዛን እየቀየረ ይገኛል። የትራምፕ መግለጫና የኢራን ዛቻ ወዴት ያመራል? ቻይናስ በቀጣይ ምን ታደርግ ይሆን? እኛ ጉዳዩን እየተከታተልን እናቀርብላችኋለን። ቪዲዮውን ከወደዱት ላይክ ያድርጉ፣ ለሌሎችም እንዲደርስ ሼር ያድርጉት። እስከ ቀጣዩ ዘገባ ቸር ይቆዩን።